ሴቶች አርቲስቶቻችን በጣም ትልቅ ተቃውሞ እየደረሰባቸው ይገኛል። እሱስ ምን እንደሆነ እነግራችኋለሁ። አርቲስት ሱራፌል ተካ የመኪና ቻሌንጅ እንግዲህ ተጠናቋል። ፖፑላር ኤሌክትሮኒክስም እንግዲህ 1 ሚሊዮን ፎሎወር ገብቷል። አርቲስቱ መኪና እንዲሸለሙ 90,000 ብር ሙሉ መስዋዕት ያደረገው ዩቲዩበር በይሳት እንግዲህ በጣም መነጋገሪያ ሆኗል። ዛሬ እንግዲህ እነዚህ ከምንነጋገርባቸው ዋነኞቹ ጉዳዮቻችን ናቸው። ዛሬ አንድ ጥያቄ ጠይቃችሁና 500 ብር እሸልማችኋለሁ። ይህ ጥያቄስ ምንድነው የሚሆነው? ከዛሬ ጀምሮ እንግዲህ የ500 ብር ሽልማት ተጀምሯል። ካሁን በኋላ እንግዲህ ቀጣይነት ያለው ጥያቄዎችን እንግዲህ እየጠየቅናችሁ ከዛ በኋላ እኛም ወደ እናንተ የ500 ብር ካርድ ወይ ደግሞ 500 ብር ወደ እናንተ የምንሸልማችሁ ነው የሚሆነው። ሽልማቱ እንግዲህ በዚሁ አያበቃም። በየቪዲዮ እስከ 10,000 ብር ድረስ እንሸልማለን ብለን እንግዲህ አስበናል። ዛሬ እንግዲህ በ500 ብር ነው የምንጀምረው። ጥያቄውስ ምንድነው? ቲክቶክ ላይ የፎሎ ቻሌንጅ ያስጀመረው ማን ነው የሚለው ነው። እንግዲህ ይሄ ጥያቄ በስትክክል የመለሰ ሰው የ500 ብር ካርድ ይሸለማል። ጥያቄውን ልድገምላችሁ። ቲክቶክ ላይ የፎሎ ቻሌንጅ ያስጀመረው ማን ነው? መልሱን እንግዲህ መልሱ። 500 ብሩንም ይውሰዱ። ሰላም፣ እንዴት ናችሁ ውድ ቤተሰቦች? ይባላኝ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመደው ቪዲዮውን ሲጀምሩ በላይክ መጀመራችሁን እንዳትረሱ። ወደ ቪዲዮ ኦኬ ሌትስ ጎ። ቪዲዮን እንግዲህ ከመጀመር በፊት አንድ ሰሞኑ በጣም ያስገረመኝ ነገር አለ። እሱስ ምንድነው? የሰሞኑ ብርድ እስኪ እናንተ ምን እያረጋችሁ ነው? እስኪ ያላችሁበት ቦታ ምን አይነት ብርድ እያስተናገዳችሁ ነው? እኔ ግን በበኩሌ እስካሁን ድረስ 7 ኩንታል የሚሆን ከሰልና 7 ብርድ ልብስ ተኝቼ ነውና የማድረው የምተኛው በቀን እንግዲህ በፀሐይ ነው። ቁጭ ብዬ እንግዲህ ቀኑን ሙሉ የሙሉና በጣም አስገራሚና በጣም የሚገርም ብርድ ነውና ሰሞኑ በጣም እየተከሰተ ያለው ይህ ብርድ እንግዲህ አሁንም ቀጣይነት አለው እየተባለ የሚገኝ ኢንፎርሜሽኖች እንግዲህ እየወጡ ይገኛሉ። እስኪ እናንተ ጋር የሰሞኑ ብርድ ምን እያደረጋችሁ ነው? አንዳንዴ ግን ሳስበው ማለት የሆነ ጊዜ ወጣ ብዬ ነበርና ውጪ ላይ ያሉት ጎዳና ምናምን ነገር የሚታደሩት ልጆች በጣም የሆነ አንድ ማስቲሽ ይባል ነገር አለና እሱን በጣም ሲስቡ አዩዋቸውና እኔ በጣም ነበር የገረመኝ። በዚህ እድሜያቸው እንደ ሱስ ጀመሩ ምናምን ብዬ በጣም እነሱን ለመተቸት እነሱን ለመታዘብ በጣም ቾክዬ ነበርና አንድ ነገር ታዘብኩኝ። ይሄን ነገር የሚጠቀሙት እነሱ ወደው አይደለም ማለት የሚጠቀሙት ነገር በጣም መጥፎ ነገር ቢሆንም በጣም የማይመከር ነገር ቢሆንም ግን ይሄን ነገር የሚጠቀሙት እነሱ ወደው አይደለም ብዬ አሰብኩኝ። እናም ደግሞ ጠይቄያቸው ነበር ለምንድን ነው የምትጠቀሙት ምናምን ስላቸው ይሄን ብርድ ለመከላከል ነው፣ ካልሆነ መሞታችን ነው። በዚህ ነው እንግዲህ ብርዱን የምንከላከለው። ይሄን ስንስበው እንደነዛለን ብርድ የሚባል ነገር እንግዲህ አይሰማንም ብሎ አንዱ ልጅ እንግዲህ መልሶልኛልና በጣም ያስገረመኝ ነገር ምንድነው? የሰሞኑ ብርድ እኛን ራሱ ይሄን ነገር ሳያስጀምረን አይቀርምና ለማንኛውም ቀልዴ ነው። ብቻ እስኪ ለመፍረድ አንቹክል ለማለት ያክል ነው። እናም እናስባቸው፣ ጎዳና ውጪ የሚያድሩ ሰዎችን እንግዲህ እናስባቸው ለማለት ያክል ነው። እኛ ቤት ውስጥ ሆነን በዚህ ልክ ከበረደን፣ በዚህ ልክ እንግዲህ በጣም ከተቸገረን፣ ከተሰቃየን በዚህ ብርድ ውጪ ደግሞ ያሉት ህጻናቶችም ሆኑ አዛውንቶች፣ ሴቶች ምን ሊሆኑ እንደሚችሉ እንግዲህ ማሰብ ትችላላችሁ። እባካችሁን በዚሁ አጋጣሚ የጎዳና ልጆችን እናስባቸው። አርቲስት ሰለሞን ተካልኝ እንግዲህ በሚገርም ሁኔታ መኪናቸው እንደተረከቡ እናውቃለን። ከዛ በኋላ ግን በጣም ብዙ አርቲስቶች እንግዲህ እየመጡም ይገኛሉ። ሰሞኑን እንግዲህ በጣም መነጋገሪያ የነበረው አርቲስት ማን ነው? አርቲስት ሱራፌል ተካ የሚባለው አርቲስት ወይ ደግሞ ሰለሞን ወይ ደግሞ ሰው ለሰው ድራማ ላይ ኩራባቸውን ሆኖ የተወነው አርቲስት እንግዲህ በእግሩ ሲሄድ ታይቶ ታክሲ ፍለጋ እንግዲህ በእግሩ ሲሄድ ታይቶ ያው ይሄ ነገር እንግዲህ ሲያይ የማያስችለው አዶናይ ቻሌንጅ እንግዲህ እንጀምርለት ብሎ ባቀረበው ጥያቄ እንግዲህ አንድ ፖፑላር ኤሌክትሮኒክስ የሚባል ድርጅት እንግዲህ ለአዶናይ ቻሌንጅ ሰጥቶት 1 ሚሊዮን ፎሎወር ካስገባው ለአርቲስት ሱራፌል ተካ መኪና ሽልማቱን እንደሚሸልሙትና 1 ሚሊዮን ብር ለመቄዶንያ እንደሚያስረክቡ እንግዲህ ቃል ገብቶለታል። መጀመሪያ እንግዲህ የአርቲስት ሱራፌል ተካን ቪዲዮ ላሳያችሁ። ታክሲ ሲጠብቁ የነበረውን ቪዲዮ እስኪ ላሳያችሁ። ይሄ ነው እንግዲህ እንደምታዩት ታክሲ እየጠበቀ ነውና በጣም ነው የሚያሳዝነው። የምር እንግዲህ እንደምታዩት ታክሲ እየጠበቀ ይገኛልና በጣም ነው የሚያሳዝነው። ማለት አንዳንዴ የኛ ሀገር አርቲስቶቻችን እንዴ በጣም የሚያሳዝኑኝ፣ በተለይ ወንዶች በጣም ነው የሚያሳዝኑኝና እንግዲህ እንዳያችሁት ነው። አንዳንድ ጊዜ እንግዲህ የኛ ሀገር ወንዶች አርቲስቶች እኔ በጣም ነው የሚያሳዝኑኝ፣ በጣም ነው በቃ የሚያሳዝኑኝና ለምን መሰላችሁ? ማለት እንደሰሩት ልክ አይከፈላችሁም። እንደሰሩት ልክ እንግዲህ ዋጋቸው አይከፈላችሁምና አብዛኛው
በጣም ዝነኛ የሚባሉት እንግዲህ ለሀገር መስዋዕትነት የከፈሉ ሀገራችንን በደንብ ያስተዋውቁ ሰዎች እንግዲህ አብዛኞቻቸው እንግዲህ በእግር ሲሄዱ ነውና የምናየው። ይሄኛው ቪዲዮ እንግዲህ ያየው አዶናይ አንድ ቪዲዮ ለአርቲስት ሱራፌል ተካ ሰርቶላችኋል። እስኪ ቪዲዮውን ላሳያችሁ። ፖፑላር ኤሌክትሮኒክስ 500,000 ፎሎወር መድረስ ትፈልጋላችሁ ተብሎ ተነግሮኛል። ብዙ ሰዎች ሜንሽን አድርገውኛል። 500,000 ፎሎወር ከደረሳችሁ ለመቄዶንያ 1 ሚሊዮን ብር እንደምትሰጡም ሰምቻለሁ። ግን 500,000 ከሚሆን ለምን 1 ሚሊዮን አናደርገውም? በሁለት ቀን ውስጥ እስከ ማክሰኞ ያልቃል ብላችሁ ቻሌንጅ አውጥታችኋል። በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትደርሳላችሁ። ግን ለመቄዶንያ 1 ሚሊዮን ብር ይሰጣል። ከዛ ደግሞ ለትልቅ አንጋፋ አርቲስታችን ኩራባቸው ደግሞ አዲስ መኪና ይገዛል። ይህ የሚያስማማን ከሆነ አሁኑኑ መጀመር እንችላለን። ፖፑላር ኤሌክትሮኒክስ ኮሜንት ላይ ገብታችሁ ዝግጁ ነን ማለት ትችላላችሁ። እና እንግዲህ ያው በመስጠት የሚታወቀው አዶናይ የሱን ቪዲዮ ሲያዩ እንግዲህ በዚህ መልክ ለአርቲስት ሱራፌል ተካ ቪዲዮ ሰርቶላችኋል። ያው እንግዲህ እንደምታዩት በሁለት ቀን ውስጥ 1 ሚሊዮን ፎሎወር አስገባችኋለሁ፣ ለአርቲስት ሱራፌል ተካ መኪና ትገዛላችሁ፣ እንዲሁም ደግሞ ለመቄዶንያ 1 ሚሊዮን ታስገባላችሁ። ይሄ ያለበት ምክንያት ምንድነው? ከዚህ በፊት በጣም ብዙ ቲክቶከሮችን በጣም ብዙ አርቲስቶችን እንግዲህ ፖፑላር ኤሌክትሮኒክስ አሰባስቦ 500,000 ብቻ ነበር የጠየቀው። 500,000 ፎሎወር ካስገባችሁ ለመቄዶንያ 1 ሚሊዮን ብር ሰጣለሁ ብሎ ነበርና አዶናይ ግን በሁለት ቀን 1 ሚሊዮን እንግዲህ የ500,000 እጥፍ ጨምሮላቸው 1 ሚሊዮን ፎሎወር ላስገባችሁና ለአርቲስት ሱራፌል ተካ መኪና ትገዛላችሁ እንዲሁም ደግሞ ለመቄዶንያም ደግሞ 1 ሚሊዮን ታስገባላችሁ ብሎ ጥያቄውን አቅርቦላችኋልና ከዛ በኋላ እንግዲህ በጣም በሚያስደንቅና በጣም በሚያስገርም ሁኔታ ፖፑላሮቹም እንግዲህ የአዶናይ ቻሌንጅ ተቀብለው በዚህ መልክ ቪዲዮ ሰርተውላችኋል። እስኪ ቪዲዮ ላሳያችሁ። አዶኒ መልእክቱን ሰምተናል፣ አይተናል፣ ቻሌንጁንም ተቀብለን፣ ግን ቻሌንጁ ተፈጻሚ የሚሆነው ሁለት ቀን ውስጥ ብቻ የቲክቶክ አካውንታችን 1 ሚሊዮን ፎሎወርስ ሲደርስ ብቻ ነው። 99.99% ተፈጻሚ ቢሆን ቻሌንጁ ውድቅ ይሆናል። አዶኒ በዚህ ቻሌንጅ የምትስማማ ከሆነ we are ready። በጣም ብዙዎችን ያስደነገጠው እዚህ ጋር ነው። ምንድነው ያለው? 99.99 እንግዲህ ቻሌንጁ ተፈጻሚነት የሚሆነው አዶናይ በሁለት ቀን ውስጥ ብቻ የነሱን አካውንት 1 ሚሊዮን ካስገባ ነው። አስቡት፣ በሁለት ቀን ውስጥ 1 ሚሊዮን ማስገባት ካልቻለ ለምን 999 አይሆንም? ውድቅ ነው የሚሆነው። አስቡት እስኪ መቄዶንያ 1 ሚሊዮን ብር አንሰጥም፣ ለአርቲስቱም እንግዲህ መኪና አንገዛለትም ብለው እንግዲህ በዚህ መልክ ቪዲዮ ሰርተው ነበር። ይህ እንግዲህ በጣም የሚያስደነግጥና በጣም ብዙዎችንም ያስተቸ ቪዲዮ ነበር። በጣም ብዙዎችም እንግዲህ ፖፑላር ኤሌክትሮኒክስን በጣም ሲተቹ ነበር። ምክንያቱም መስጠት አልፈለገም። መስጠት ግን ቢፈልግ ኖሮ እንደዚህ ብሎ አያዝም ነበር። በዛው እንግዲህ በጣም ከባድ ነው። በሁለት ቀን ውስጥ 1 ሚሊዮን ፎሎወር ማስገባት በጣም ከባድ ነውና አስቡት እንግዲህ በጣም ለፍሳችሁ ለምን 999 አይሆንም? 1 ሚሊዮን ፎሎወር እንግዲህ ካልገባ ቻሌንጁ ውድቅ እንደሚሆን ተናግሯልና አዶናይ እንግዲህ ታውቁታላችሁ ያለውን የህዝብ ፍቅር። ይሄን ቻሌንጅ ተቀብሎታል። በሁለት ቀን እናስገባዋለን፣ ተቀብዬዋለሁ ይሄን ቻሌንጅ እንግዲህ ብሎ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ለማስገባት እንግዲህ ተቀብሎ ነበር። ያው ቅድም ነገርኳችሁ ነው። በሁለት ቀን ውስጥ ካልገባ ሙሉ ለሙሉ ፖፑላር ኤሌክትሮኒክስ ውድቅ እንደሚያደርግባችሁ ነውና የተናገረው። 6 ሰዓት ጀምሮ ምናምን እስከ 1 ሰዓት ድረስ ቲክቶክ ላይ እንግዲህ ቁጭ ብለው ፎሎ ሲያስደርጉ ነበር። ይሄን ቻሌንጅ ሲያስጀምሩት 100 ምናምን ሺህ ነበርና በአንድ ጊዜ እንግዲህ በአንድ ቀን ውስጥ ወደ 700 ምናምን ሺህ ገብቶ ነበር ይህ አካውንት። በጣም ደግሞ የሚገርመው ነገር ምንድነው 900 ምናምን ሺህ ገብቶ 1 ሚሊዮን እንግዲህ ፎሎወር ሳይገባ ቀኑ አልቆ ነበር። እዚህ ጋር በጣም ብዙ እንግዲህ ደንግጦ ነበር። በዚህ መሃል እንግዲህ አንድ በጣም አስገራሚው ነገር ተፈጥሮ ነበር። እንግዲህ እሱስ ምንድነው? ዳሎል ኢንተርቴይንመንት ወይ ደግሞ ኑቲ ተብሎ የሚጠራው አንድ ዩቲዩበር ምን አደረገ? ቲክቶክ እንግዲህ ላይቭን ከፍቶ ለ50 ሰው 90 ሺህ ብር መድቦ እንግዲህ ለ50 ሰው ፖፑላር ኤሌክትሮኒክሶችን እንግዲህ ፎሎ ያደረገ ሰው ለ50 ሰው የወር አንሊሚትድ ሲገዛ ነበርና ይህ ልጅ እንግዲህ በጣም ብዙዎችን እያነጋገረ ይገኛል። በጣም ብዙዎችን እንግዲህ እያስገረመ ይገኛል። እሱም እንግዲህ እንደዚህ አርግቶ እንግዲህ ማሳካት አልተቻለም ነበርና እስኪ አንድ ቪዲዮ ልጋብዛችሁ። በጣም የሚገርም ነገር ነው ያጋጠመኝ። ቃል በገባሁት መሰረት እንግዲህ 90 ሺህ ብር ይዤ ላይቭ ገብቼ ነበረ ለ50 ሰዎች ለእያንዳንዳቸው የኢትዮ ቴሌኮም አንሊሚትድ ወራዊ ፓኬጅ ለመሙላት ማለት ነው። ምክንያቱ ደግሞ ወንድማችን አርቲስት ሱራፌል ተካ መኪና እንደሚሰጠው ቃል ተገብቶ ነበር።
ነገር ግን ፎሎወር በጣም እየጨመረ አልነበረም እና መጨረሻ ላይ ተስፋ የሚያስቆርጥ ሁኔታ ላይ ነበረ እና ይሄ ነገር ባይሳካ ራሱ የራሳችንን ኃላፊነት እንወጣ በሚል ላይቭ ገብተን ነበረ 570,000 ፎሎወር እያለ እና 720,000 ፎሎወር ሲደርስ 150,000 ፎሎወር ሲደርስ እንደምንወጣ ከዛ በኋላ ሌሎችም እንደሚያስቀጥሉት ቃል በመግባት ላይቭ ገብተን ነበረ። አዶናይን በጣም አመሰግናለሁ ይህን ቻሌንጅ በማምጣቱ። ሌሎቻችሁን ኮንቴንት ክሬተሮች ይህን ነገር እየገፋችሁ ወደፊት እየወሰዳችሁ ያላችሁ ሰዎች ቴንኪዩ። መጨረሻ ላይ ተስፋ የሚያስቆርጥ ነገር የሚመስል ሁኔታ ተፈጥሮ ነበረ። እንዲህ እንደምታዩት ለ50 ሰው አንሊሚትድ ኢንተርኔት ፓኬጅ ሞልተናል። ፎሎ በማድረጋቸው ያለው ትብብር በጣም ደስ የሚል ነው። እናስቀጥልና መጨረሻ ላይ ተስፋ ሊቆርጥ ላለ ሰው ተስፋ እንስጥና መኪናውን ይዞ ወደ ቤቱ ቢገባ ደስ ይለናል። አይዘጉ እሱ ብቻ አይደለም፣ በጣም ብዙ ቲክቶከሮች በጣም ታዋቂ ቲክቶከሮች እንግዲህ ላይቭ ላይ ገብተው ሲያስተባብሩ ጭምር ነበርና ግን ደግሞ ያውላሱም ተባብሮ እንግዲህ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ማስገባት አልተቻለም ነበር በጣም በሚያሳዝን ሁኔታ። ይሄ ልጅ ግን በጣም አስገራሚ የሆነ ነገር ነው ያደረገው። ምክንያቱም በቃ የሆነ ሰውን እንደዚህ አርግ ከምንል ከኛ የሚጠበቅብን ነገር እንግዲህ ማድረግ አለብን ብሎ ከራሱ የሚጠበቅበትን ነገር ብቻ አድርጓልና በጣም ነው ያስገረመኝ። ምክንያቱም 90,000 ብር እንግዲህ መስዋዕት አድርጎ በጣም ብዙ ፎሎወሮችን እንግዲህ ፖፑላር ፎሎ እንዲደረግ ሲያደርግ ነበር። ግን እንደዚህ አይነት ሰዎች እንግዲህ በጣም ሊመሰገኑን ሊበረታቱም ጭምር ይገባቸዋል። አንድ እንደውም ላይቭ ላይ ቁጭ ብሎ ምን ሲሰማውት በጣም ያስገረመኝ ነገር አለ። እኔ ይሄን ገንዘብ ያገኘሁት ለምንድን ነው የምትሸልመው ይውላ ገንዘብ ሲባል ነው መሰለኝ። እኔ ይሄን ገንዘብ ያገኘሁት ከናንተው ነው፣ እናንተ ባትኖሩ ኖሮ እኔ ይሄን ገንዘብ አላገኘም ብሎ እንግዲህ ለህዝቡ እንግዲህ በዚህ መልኩ ምላሽ ሰጥቶ ነበር። እሱን ጨምሮ በጣም ብዙ ቲክቶከሮችንም ዩቲዩበሮችም አሳትፎ እንግዲህ 1 ሚሊዮን ማስገባት አልቻለም ነበር። ከዛ በኋላ እንግዲህ ይሄንን ያዩት የፖፑላር ኤሌክትሮኒክስ ባለቤቶች እንግዲህ ወጥተው 3 ቀን እንግዲህ ተጨማሪ ቀን ጨምረንላችኋል ብሎ እንግዲህ ቪዲዮ ሰርተው ነበር። እንደዚህ ደግሞ በማድረጋቸው በጣም ብዙዎች እያመሰገኗቸው ይገኛሉ። ምክንያቱም መጀመሪያ 2 ቀን ሲሉ በጣም ብዙ ሰው ሽልማቱ መስጠት አልፈለጉም ምናምን ብሎ በጣም ብዙ ሰው ሲያወሩ ነበርና የሰዎችንም አስተያየት ሰምቶ እንግዲህ 3 ቀን ለፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ቻሌንጁ እንዲያደርጉት እንግዲህ 3 ቀን ተጨማሪ 3 ቀን ሰጥቶ ነበር። ግን 3 ቀን ሳይፈጅ እንግዲህ ወዲያው በደቂቃዎች እንግዲህ ፖፑላር ኤሌክትሮኒክስ 1 ሚሊዮን ፎሎወር ገብቶ እንግዲህ ያው ሁሉ ነገር በሰላም ተጠናቋል። ሁሉ ነገር እንግዲህ በሰላም ተሳክቷል። ለሱራፌል ተካ መኪናው ይገዛል። ውድ ኢትዮጵያውያን ይህ ቻሌንጅ ከቻሌንጅም በላይ የኢትዮጵያን ህብረትና አንድነት የታየበት ሁሉም ኢትዮጵያዊ በአንድ ልብ የተሳተፈበት መልካምነታችንን ለብዙ ያሳየንበት አገራችንን በተግባር የገለጽንበት ትልቅ አውድን የፈጠረ አንድነታችንን ውበታችን እንደሆነ ለብዙዎች ያሳየንበት ነበር። ለዚህም ታላቅ ስራ ብዙ ደጋግ ኢትዮጵያውያን በቀናነት ተሳትፈዋል። ለዚህም በመጀመሪያ ፈጣሪን በመቀጠል በዚህ መልካም ተግባር ላይ የተሳተፋችሁ ሁሉ ለወጣት ልጃችን አይናችን አዶኒስ፣ ወጣት ቲክቶከሮች፣ ተጽዕኖ ፈጣሪዎች፣ አርቲስቶች፣ የጥበብ ሰዎች እንዲሁም ለመላው የኢትዮጵያ ሕዝብ ላሳያችሁን ቀናነት ፖፑላር ኤሌክትሮኒክስ ታላቅ ምስጋና ያቀርብላችኋል። በቀጣይም ለሀገር ለወገን የሚጠቅሙ ስራዎችን አብረን ከሀገራችን ልጆች ጋር ተጋግዘን እንደምንሰራ ቃል እንገባለን። ታላቅ የሆነ ርክክብ በቅርብ ቀን እናደርጋለን። እንወዳቸዋለን። ኢትዮጵያን ለዘላለም ትኑር። አያውቁንም ለካ አያውቁንም እኛን አያውቁንም እንዴት አያውቁንም ያላወቀን ኢትዮጵያዊ። እንግዲህ ከብዙ ርብርብ በኋላ ፖፑላር ኤሌክትሮኒክስ 1 ሚሊዮን ገብቶ ያው አርቲስት ሱራፌል ተካ እንግዲህ መኪናውን ቃል ለተገባለት ያው ሊሰጠው ዝግጅት እንግዲህ እያደረጉ ይገኛሉና ሌላ ደግሞ አነጋጋሪ የሆነ ጉዳይ ምንድነው? አርቲስት ፋንቱ ማንዱዬ እንደዚሁ እንግዲህ በእግር ሲሄዱ አንድ ወጣት እንግዲህ እነሱን በካሜራ ቀርጾ ድጋሚ ቲክቶክ ላይ ፖስት እንግዲህ አድርጓቸው ነበር። እስኪ እሱን ቪዲዮ ላሳያችሁ። ሰው መሰረቱ መቼ ይለያያል ባንዳን ሳንተፈቶ ቪዲዮን እንዳያችሁት ነው። አርቲስት ፋንቱ ማንዱዬ በእግር ሲጓዙ የሚያሳይ ቪዲዮ እንግዲህ አሁንም ከአርቲስት ሱራፌል ተካ ሌላም እንግዲህ ተጨማሪ ነገር ቲክቶክ መንደር ላይ በጣም ሲዘዋወር ነበርና
ሰው እንግዲህ ቪዲዮ አይቶ አረ በጣም በስቷል፣ ይህ ነገር ምንድነው? ሁሉም ሰው እንግዲህ በእግር መሄድ ሊጀምር እኮ ነው በዚሁ ከቀጠለ ተብሎ እንግዲህ በጣም ብዙ ተቃውሞችንም ሲያስነሳ የነበረ ቪዲዮ ነበርና እንደውም አንዱ ምን አለ፣ አዶናይ እባክህን አሁን በዚህ መቀጠል ከሆነ ሁሉም አርቲስቶች እንግዲህ እየወጡ በእግር ይጓዛሉ፣ እንደውም ባስ ገዛላችሁና በቃ በአንድ ባስ እየሄዱ ይመላለሱ፣ እኛ የቤንዚኑን ወይ ደግሞ የናፍጣውን እንችላለን ብሎም ሲናገር ነበርና በጣም ያስገረመኝ ቪዲዮ ይሄ ነበርና በጣም ብዙ ሰዎች እየተቃወሙ ይገኛሉ። ምንድነው ይሄ ነገር? ሁሉም ሰው እኮ በእግር መሄድ ጀመረ፣ እኛም ሰለቸን እኮ ወይ ደግሞ ትንሽ ረፍት ስጡን የሚል ነገሮች እንግዲህ በጣም እየተበራከቱ ይገኛሉ። ነገር ግን ይህን ነገር ማድረግ የማይሰለቸው አዶናይ በሚገርም መልኩ እንግዲህ ቪዲዮ ሰርቶልታልና እስኪ ይሄን ቪዲዮ ላሳያችሁ። እንግዲህ ምን ታስባላችሁ ብሎ እንግዲህ ቪዲዮውን ዱዊት አርግቶ ሰርቶበታልና ብቻ እስኪ ቪዲዮውን በደንብ ይዩት። እንግዲህ አዶናይ ምን ታስባላችሁ ስለዚህ አርቲስት፣ ስለዚህ ጀግና ታዋቂ ትልቅ አርቲስት ምን ታስባላችሁ ብሎ እንግዲህ አርቲስት ፋንቱ ማንዶዬ በዚህ መልክ ቪዲዮ ሰርተውላችኋል። ቻሌንጅ እንጀምርላችሁ ወይ የሚል ነገር ነው እንግዲህ የሚታየኝና በጣም ብዙ ሰዎች እንግዲህ ከዚህ ቪዲዮ በኋላ በጣም አዶናይ ላይ በጣም ብዙ ትችት እንግዲህ እያቀረቡ ይገኛሉና እሱስ ምንድነው በቃን፣ ይበቃናል፣ ሰለቸን፣ አንተም እረፍ የሚሉ ድምጾች እንግዲህ እየተሰሙ ይገኛሉና እኔ እዚህ ላይ አንድ ነገር ነው መናገሩ የፈለገው። እሱስ ምንድነው ከኛ የሚጠበቀው ደግ ብቻ መሆን ነው። አለቀ በቃ ደግ ብቻ መሆን ነው። ከኛ የሚወጣ 5 ሳንቲም ምንም አይነት ድንቡሉ ነገር የለምና ከኛ የሚጠበቀው ደግ ሆኖ የሰውን አካውንት ፎሎ ብቻ ማድረግ ነው። በቃ ቻሌንጁን እንግዲህ የተጀመረበትን አካውንት ፎሎ ብቻ ማድረግ ነው። ሌላ ምንም ነገር ከኛ የሚጠበቅ ነገር እኮ የለም። አዋጡ ብንባል ኖሮ አዎ ትክክል፣ ምናልባት ሰው ሊሰለች ይችላል። 10 ብር፣ 100 ብር፣ 20 ብር፣ 200 ብር፣ 1000 ብር አዋጡ ለዚህ አርቲስት መኪና እንግዛለት ቢባል ኖሮ አዎ ትክክል ነው፣ ይሰለቻል። ግን ደግሞ እዚህ ጋር ማንም አዋጡ ገንዘብ አምጡ ያለ የለም። አንድ ባህላት ድርጅቱ ማስተዋወቅ ሲፈልግ ለአንድ ቲክቶከር ቻሌንጅ ይሰጥና ያ እንግዲህ ቻሌንጅ 1 ሚሊዮን ወይ ደግሞ 2 ሚሊዮን ፎሎወር ከገባ ምን ያደርጋል? እዛ አርቲስት መኪና ይገዛታል ማለት ነው። ስለዚህ ከኛ የሚጠበቀው ደግና ሩህሩህ ብቻ መሆን ነው። የሚመጣልን የቲክቶክ አካውንት ፎሎ ብቻ ማድረግ ነው። ከኛ የሚወጣ 5 ሳንቲም ከኛ የሚወጣ እንግዲህ 1 ብር የለም። በቃ ደግ ብቻ አንዱን ፎሎ እናደርግ። አይደለም 3 አርቲስት አይደለም 1 አርቲስት ለምን 100 አርቲስት መኪና አይሸልምም? እኛ ደስተኛ ሆነን የተሰጠነ ቻሌንጅ እንግዲህ ፎሎ ብቻ ማድረግ ነው የሚጠበቅብን። ፎሎ ደግሞ ስናደርግ ምንም የምናወጣው ኮስትም የለም፣ ምንም የምናደርገው ነገር የለም። ጀስት ፎሎ ማድረግ ነው። ከዛ በኋላ አንድ ፎሎወር እንግዲህ ፎሎ ባደረገን ቁጥር የአንድ ሰው አርቲስት በዚህ ጋር እንግዲህ ህይወት እየቀየረን እየለወጠን እንገኛለን ብዬ ነው ማምኑ። እባካችሁም እናንተም ይሄን ነገር በደንብ አስቡበት። ከዚህ ከፋንቱ ማንዶዬም በኋላ ሌላም ሰውም ከመጣ እንቀበላለን፣ በሰፊው እንቀበላለን። ምክንያቱም በቃ የሆነ ሰው እንግዲህ ደስ ብሎት ለአንድ አርቲስት መኪናው ሸለም ከፈለገ ይሸልም፣ የአርቲስቱም ያርግለት። ምቀኛ አንሁን ለማለት ፈልጌ ነው። ይህን እንግዲህ ተከትሎ የሴቶች አርቲስቶቻችን ላይ በጣም ትልቅ ተቃውሞ የደረሰባቸው ይገኛል። እሱስ ምንድን ነው? ምንጊዜ የሚቸገሩት ወንዶች ናቸው። ምንጊዜ የሚሰቃዩት እንግዲህ ወንዶች ናቸው። ሴቶቻችን አንድ ቀንም ሲቸገሩ አናይም። ምንድን ነው እነሱ የሚሰሩት ስራ እንግዲህ ከወንዶች ይለያል ወይ? እነሱ የሚተውኑት እንግዲህ ትወና ከወንዶች ይለያሉ። ለነሱ ለየት ያለ ነገር ምንድነው ብሎ በጣም ብዙ ሰው እንግዲህ ጥያቄውን እያስነሳና ተቃውሞ ነው እያስነሳ ይገኛል። እስኪ እናንተ ምንድነው ብላችሁ ነው የምታስቡት? ሐሳባችሁን ኮሜንት ላይ በደንብ አስቀምጡልኝ። ምክንያቱም የእናንተ ሐሳብ በጣም እፈልገዋለሁ። ወንዶች አርቲስቶቻችን በዚህ ልክ ተቸገረው ተሰቃይተው በእግር እየሄዱ ሴቶቻችን ደግሞ እንደዚህ ተንደላቀው ፈታ ብለው የሚኖሩበት ሚስጥር ምንድነው? እስኪ ኮሜንት ላይ በደንብ አስቀምጡልኝ። የእናንተ ኮሜንት በጣም እፈልገዋለሁ። አንድ ቀንም ሴት አርቲስት መኪና ትፈልጋለች፣ ተቸገረች፣ እንደዚህ ሆነች ሲባል ሰምተን አናቅም። ለምን አልተቸገሩም ሳይሆን አይቸገሩ። አሁንም ቢሆን ወደፊቱም ቢሆን ግን እንግዲህ ችግር አያጋጥማቸው፣ ችግር እንግዲህ አያደርስባቸው። ነገር ግን በጣም ብዙ ሰዎች የሚያነሱ ጥያቄ ምንድነው? እነሱ የሚተውኑት ትወና ከወንዶች ይለያሉ ወይስ እነሱ የሚከፈላቸው ክፍያ ከወንዶች ይለያሉ የሚል ነገር ነውና እስኪ እናንተ ምን እንደሆነ ምን እንደሚመስላችሁ ሐሳባችሁን ኮሜንት ላይ በደንብ አስቀምጡልኝ። እስካሁን ድረስ ከኔ ጋር ከነበራችሁ መጀመሪያ የጠየቁትን ጥያቄ ላስታውሳችሁ። ኢትዮጵያ ውስጥ ለመጀመሪያ ጊዜ ቲክቶክ ላይ ፎሎ ቻሌንጅ ያስጀመረው ማን ነው የሚለው ነገር ነውና ይሄን
መልስ እንግዲህ በስትክክል የመለሰ ሰው የ500 ብር ካርድ ወይ ደግሞ የ500 ብር ሽልማት አለው። ኮሜንት ላይ እንግዲህ በደንብ መጻፋችሁን እንዳትረሱ። የዛሬ ቪዲዮ ይሄን ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመደው ቪዲዮን እንግዲህ ላይክ ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለህዝባችን። ባይ ባይ። Okay, let's go.